እኔ ዘፈን ላይ ብዙም አይደለሁም። ለቅሶ ላይ ግን ደህና ነኝ። አወይ 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 በቃ ሌላ የለውም አቶ ድማሙ። ኧረ አለኝ። አወይ 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 ጨረሱ። ውጤቱ እንዴት ነው? ያው እንደሌሎቹ ነው። እርሶም ላይ እንባ ስላላየ ፈተናውን ወድቀዋል። አንዳንዴ ግን የኢትዮጵያ ሕዝብ ግርም ይለኛል። እንዴ የኑሮ ውድነቱ ላይ ደርሶ 1 ሊትር ዘይት 400 ብር እየገዛል ስለ ዘረኝነት አንስተን እርስ በርስ መባላት ምን የሚሉት ነው? ፖለቲከኛ ስለ ዘረኝነት ቢያወራ ብር አለው። አክቲቪስት ስለ ዘረኝነት ቢያወራም ልክ እንደዛው። እኛ ምን ቤት ነን? ፍቅሩ አይሻለንም? በይሆን አንድ ሁነን ስንጫወት ስናወራ በዛው ረሃቡም ይጠፋልናል። እርስ በርስ ብናወራ ብንወያይ ነው የሚሻለን። ስለዚህ ፍቅሩ ነው የሚሻለን። ዘመድ ሃሎ ሃሎ፣ የኔ ልጅ እንዴት ናቸው? ደህና ናችሁ? ደህና ነን። እንዴት ነው እርሶ? እኔ ደህና ነኝ። እንዴት ነው? እየለመዳችሁ ነው? ጎጆአችሁ ሞቀ? ጎጆአችሁ ሞቀ እንዴ? በምንድን ነው የሚሞቀው? እንዲያው ግን ማዘር እንዲያው ልጅ ስታድግ እንዲያው ሽሮ እንኳን ሲሰራ አይተህ ታውቃለች እንዴ? ልጅ ምን ነው ምን ሆናችሁ ደግሞ? አረ ይተውኝ ማዘር። እንዴ ወጥ መስራት አትችል፣ ቤት ማጽዳት አትችል፣ ምንም ስራ አትችል። አሁን ከዚህስ ጋር ባሌ ነው ሚስቴ ነው ብዬ የምኖረው? አይዟችሁ ልጅ፣ ቀስ እያለች ትለምዳለች። ዋናው ፍቅሩ ነው። አረ ይተውኝ ማዘር። እንዲህ ብሎ ኑሮ የለም። እና ምን ይሻላል ነው የምትለው ልጅ? በቃ በክብር እንደወሰድኳት በክብር አመጣታለሁ፣ እመልስላችኋለሁ። እሺ የኔ ልጅ፣ ግን ስትመልሳት ከነ ድንግልናዋ ነው የምትመልሳት። እሺ እንዴ ወጋም ነውት። ድንግልናዋን እኔ ከምን ላይ ወስጀው? ሲጀመር ባዶ አይደል እንዴ እኔ ሲወሰድኩት? እንዴ እና ማን ነው የወሰደው? እኔ እንጃ። እስኪ እንግዲህ ጫካው ይጠየቃ፣ ሜዳው ይጠየቅ። አንተ ወራዳ፣ እንዲሁ እናትህን ትይዛለህ? እናትህን ያችን የምታክል ሴትዮ ልትደፍር ብለህ ትይዛለህ? አፈር ብላ እንዲሁ ማፈሪያ። እንዴ እና እኔ ምን አደረግኩ? ራሷ እኮ ነች ጥፋተኛ። አንተ ማፈሪያ ደሞ ምን አደረገች ልትል ነው? እሷ ስትቀመጥ ማለት ነው ወደ እኔ እያየች ቀሚዟን ግልብ አድርጋ ተቀመጠች። እንዴ አያልቅበት። እሺ ከዛ ተነሳችና ጥቅስ አድርጋኝ ወደ መኝታ ቤቱ ገባች። እሺ ከዛስ? ከዛ እንትን ልናረግ ብለን ሳለ አንቺ መጣሽ። ጉድ እኮ ነው እናንተ። ከዛስ? ከዛማ አንቺን ስታይ ተናዳ በጥፊ መታች። አንተ አፈር ብላና ካሁን ቀደም አድርገህ ታውቃለህ እንደሱ? የለም። ሼር ብታረጉ አሁን እጃችሁ ይቆረጣል፣ ጣታችሁን ያማችኋል። ፎሎ ብታረጉ ምን ችግር አለው? ኮፒ ሊንክ ብታረጉ ምን ችግር አለው? ጣታችሁን አያማችሁ ምን አለበት? እኔ ነው ወጉ ቢደርሰኝ እንዴው